ከዩቲዩብ ሳንወጣ እንዴት አድርገን የዩቲዩብ የተለያዩ ቪዲዮዎችን ማዘጋጀት እንችላለን? አሁን ጊዜው የኤአይ ነው፣ የቴክኖሎጂ ነው። ማንኛውም ሰው ካሜራ ይዞ ከሚቀርጸው የትኛውም አይነት ቪዲዮ በላይ ጥራት ያላቸው በጣም ኳሊቲ የሆኑ ሰው የሚመስሉ እንደ ሰው የሚናገሩ የተለያዩ ቪዲዮዎችን መስራት እንችላለን ማለት ነው። በየትኛውም ቋንቋ መስራት ይቻላል። እነሱን ከዩቲዩብ ሳንወጣ እንዴት አድርገን እንሰራለን የሚለውን እናያለን። እስከ መጨረሻው ድረስ በደንብ ተከታተሉ። እንደዚህ አይነት ቪዲዮዎችን በመስራት ህይወታችሁን መቀየር ትችላላችሁ። ከገባን በኋላ የመደመር ምልክቷን እዚህ ጋር የፕለስ ምልክቷን ቪዲዮ ለማዘጋጀት የፕለስ ምልክቷን ከተጫን በኋላ እንደዚህ ይሆናል። ከዛ አርሳውንድ የሚል አለ ከላይ እንደሚታያችሁ። አርሳውንድ ከሚለው ጎን ያለውን ስንጫን እንደዚህ ይመጣልናል። እዚህ ጋር ምንድነው ክሬት ቪዲዮ የሚለው ላይ ምን አይነት ቪዲዮ ነው መስራት ይፈልጋችሁት? ለምሳሌ እኔ የፈለኩት የኢትዮጵያ ሙስሊም ሰዎች ሰብሰብ ብለው ነው ለምሳሌ የፈለኩት። እዚህ ጋር ብዙን ጊዜ በእንግሊዘኛ ነው የምንጽፍለት። ከፈለጋችሁ እንዴት ወደ እንግሊዘኛ እንቀይራለን? ወደ ቻት ጂፒቲ ሄዳችሁ በአማርኛ ጽፉለትና ወደ እንግሊዘኛ ቀይርልኝ ብላችሁ ያንን ኮፒ አድርጋችሁ እዚህ ጋር ፔስት በማድረግ እንትን ማለት ይችላል። እኔ በእንግሊዘኛ ልስጠው። ለምሳሌ ሜክ ቪዲዮ ልበለው። ሜክ ቪዲዮ ኢትዮጵያን ሙስሊምስ ሙስሊምስ ኢን ሞስክ በመስጊድ ውስጥ ማለት ነው። ሜክ ቪዲዮ ኢትዮጵያ ሙስሊምስ ኢን ሞስክ። ይሄንን ካልኩሌት በኋላ ከፈለኩኝ እዚህ ጋር ኢሜጅ አድ ማድረግ እችላለሁ። ፎቶ ጨምርለታለሁ። ያን ፎቶ ተጠቅሞ እንዳደረግ ግን በራሱ ከሆነ እንዳደረግልኝ ከፈለኩ እዚህ ጋር የቀስት ምልክቱን እጫናለሁ ማለት ነው። አሁን ቪዲዮውን ክሬት ለማድረግ እየሞከረ ነው። ያዘዝነውን ነገር ማድረግ ካልቻለ ጀነሬት ማድረግ አልቻልኩም እያለ ነው ይለናል ማለት ነው። አሁን ግን ጀነሬት እያደረገልን ነው። መጨረሻ ላይ የሚለንን ወይም የሚሰጠንን እናያለን ማለት ነው። እናንተ እዚህ ጋር ካንት ክሬት ቪዲዮ ላይክ ዛት እንደዚህ አይነት ቪዲዮ መስራት አልቻልኩም። ስለዚህ ሌላ ነገር ሞክሮ እያለ ነው ያለው። ፎቶ እንስጠው። ፎቶ ተጠቅሞ እንዲሰራልን እናድርግ። የሆነ ሰው ይዞ አሁን ለምሳሌ ይሄን ፎቶ ልስጠውና ኢንሞስኪው ልበለው። ምክንያቱም ኤአይ ሪያሊስቲክ የሆኑ ኢሜጆችን አይሰጣችሁም። እውነተኛ የሆኑ ኢሜጆችን ስለሆነ የማይሰጣችሁ አንደኛ በኤአይ የሰራችሁት ቪዲዮ የእናንተ ነው፣ ባለቤትነቱ የእናንተ ነው። ከሁሉም ነገር ኮፒራይት ሁሉ ነገር ነፃ ነው። ስለዚህ እንደፈለጋችሁ ማድረግ ትችላላችሁ። ያንን ቪዲዮ ስለሆነ ክሬት ማድረግ የሚችለው ፎቶ ብትሰጡት በጣም የተመረጠ ነው። ነገር ግን የምንሰጠው ፎቶ ለምሳሌ ታዋቂ ሰዎች ፎቶ ከሆነ የነሱ ፈቃድ ያስፈልጋችኋል ማለት ነው። ከሁሉም በጣም ምርጥና የማያደክመው የትኛው ነው? በአማርኛ ገልጸንለት እንደዚህ አይነት ቪዲዮ ስራ ላይ ልንለው የምችለው ፎቶ ቱ ቪዲዮ የሚለው በጣም ምርጥ አማራጭ ነው። የእናንተ የራሳችሁን ፎቶ ተጠቅማችሁ ሊሆን ይችላል። የሌላም ሰው ፎቶ ተጠቅማችሁ 9:16 የሆነ ልክ ቲክቶክ ላይ የምንጠቀመውን አይነት ፎቶ በዛ ሬሾ የምንጠቀም ከሆነ ቪዲዮውን ይሰጠናል ማለት ነው። አሁን ቪዲዮ ሰጥቶናል። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም የሰጠሁትን ፎቶ ተጠቅሞ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ዱዓ እያደረገው እየጸለየ ቪዲዮ ሰጥቶናል። ይሄን ቪዲዮ ከፈለግን እናደርጋለን። ኔክስት የሚለውን ቀጥታ ፖስት ማድረግ ይችላል። ፖስት አድርገው ላሳያችሁ። ኔክስት ስላለሁኝ እንዴት አድርገን ፖስት እንደምናደርግ ማለት ነው። እዚህ ጋር ካፕሽን ዩ ሾርት የእናንተ የሰራችሁትን ሾርት ርዕስ መጻፍ ማለት ነው። አሁን እኔ እዚህ ኢትዮጵያን ሙስሊም ልበለው። ቢዩቲፉል ሾርት እንደዚህ ርዕስ ከተጠቀምኩ በኋላ ምን አይነት ሃሽታጎችን መጠቀም አለብኝ? የምትፈልጉትን ሃሽታግ መጠቀም ትችላላችሁ። ከፈለጋችሁ ኢትዮጵያ የሚል ሃሽታግ መጠቀም ትችላላችሁ። ከፈለኩኝ ኢትዮጵያ እዚህ ጋር ኢትዮጵያ አለ። ከዛ በኋላ ምን አለ? ፐብሊክ መሆን አለበት ወይ? ፐብሊክ አረኩት። ኦዲየንሱ ምን መሆን አለበት?
ኦዲየንሳችን ብዙውን ጊዜ ለህፃናት የሚዘጋጅ አለ ለኪዶች ያ የብቻ ዩቲዩብ ነው። ስለዚህ ኖ ነው የምንለው። ኖ ኢት ኢዝ ኖት ሜድ ፎር ኪድስ እንላለን ማለት ነው። ዲስክሪፕሽን ቪዲዮአችን ምንድነው ምን አይነት ቪዲዮ ነው የሚለውን ዲስክሪፕሽን መጻፍ ትችላላችሁ። ዲስክሪፕሽን ላይ አሁን ለምሳሌ ኢትዮጵያን ሙስሊም ቢዩቲፉል ዱዓ በአማርኛ መጻፍ ትችላላችሁ ከፈለጋችሁ። እንደዚህ አድርገን ከፈለግን እዚህ ጋር ሃሽታግ መጠቀም እንችላለን። ዱዓ ኢስላም ሙስሊም ምናምን እያል መጠቀም እንችላለን ማለት ነው። የሰራነው ቪዲዮ ምን አይነት ቪዲዮ ነው ካላችሁን የሰራነው ኤአይን ተጠቅመን ነው። ስለዚህ ምን ማድረግ አለብን እዚህ ጋር ኤአይ አትሪቡትስ የሚለው መጨረሻ ላይ እንገባና አትሪቡትስ የሚለው ላይ ኤአይ ዩዝ ኤአይ ተጠቅመናል። ስለዚህ የስ እንላለን ማለት ነው። እዚህ ጋር ታግ የምንለው ዩቲዩብ በሰርች በምናምን ስፔሲፊካሊ ሆኖ ታግ ማድረግ አለባችሁ። ለምሳሌ ኢትዮጵያ የሚል ታግ እናድርግበት። ኢትዮጵያ ሙስሊም የፈለጋችሁትን እየጨመራችሁ መሄድ ትችላላችሁ። እኔ እናንተ ለማሳየት ነው ይሄን እንትን እያልኩ ያለው። ስለዚህ አፕሎድ ሾርት የሚለው አለ እዚህ ጋር አፕሎድ ሾርት እናደርገዋለን ማለት ነው። አሁን ሾርቱን አፕሎድ እያደረገልኝ ነው። እዚህ ቻናል ላይ አሁን ለምሳሌ ፖፑላሩ የትኛው ነው ካላችሁኝ ላሳያችሁ። እቺ ሾርት 15619 ቪው አላት። ለምሳሌ በምንድን ነው የተሰራው? ልክ በዚህ መንገድ ነው የተሰራው። ስለዚህ አሁን ሌላ አይነት ቪዲዮ ለመስራት ሰላም እንዴት ናችሁ? እንዴት ናችሁ? ይሄን ቻናል ሰብስክራይብ በማድረግ የተለያዩ መረጃዎችን ያገኙ ይበል ነው የምለው። በቃ ምንም የሚታያችሁ ከሆነ ሰላም እንዴት ናችሁ? ይሄን ቻናል ሰብስክራይብ በማድረግ የተለያዩ መረጃዎችን ያገኙ ይበል። ከፈለጋችሁ ይዝፈን ምናምን የፈለጋችሁ ማድረግ ትችላላችሁ። ከፈለጋችሁ ደግሞ የሁለት ሰዎች ፎቶ በመጠቀም እርስ በርሳቸው እንዲያወሩ ማድረግ ሁላ ይቻላል። በስፋት እናሳያችኋለን። የምትፈልጉትን አይነት ምን አይነት ቪዲዮ መስራት እንዳለባችሁ በኮሜንት ብቻ አሳውቁን፣ እናሳያችኋለን። ሰላም እንደምናችሁ። ይሄንን ቻናል ሰብስክራይብ በማድረግ የተለያዩ መረጃዎችን ያገኙ። ተከታታይ ጠቃሚ የሆኑ መረጃዎችንና ወቅታዊ ጉዳዮችን በየጊዜው ወደ እናንተ የምናደርስ ይሆናል። አብራችሁን ስለሆናችሁ እናመሰግናለን። ሰላም እንደምናችሁ። ይሄንን ቻናል ሰብስክራይብ በማድረግ የተለያዩ መረጃዎችን ያገኙ። ተከታታይ ጠቃሚ የሆኑ መረጃዎችንና ወቅታዊ ጉዳዮችን በየጊዜው ወደ እናንተ የምናደርስ ይሆናል። አብራችሁን ስለሆናችሁ እናመሰግናለን። እንደያችሁት በጣም ብዙ ሰብስክራይብ ማግኘት ይቻላል። በጣም ቀላል ነው። ምንም አይነት ክፍያ የለውም። ስለዚህ ተጠቀሙበት። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የተለያዩ በጣም ጠቃሚ የሆኑ ምክሮችን በየጊዜው በየሰዓቱ እናቀርብላችሁ ይሆናል።